ውድ ቤተሰቦች እንዴት ናችሁ? ዛሬ እንግዲህ አንድ ጌም ይዤልህ መጥቻለሁ። እሺ ምን አይነት ጌም ነው? ጌሙ ምንድነው? ድንች በተወደደ ሽንኩርት። እሺ ታልቆ ነው ድንች ነው? አይ አይደለም። እነዚህ ማለት ሽንኩርቶቹን አነስ አነስ ያሉትን ብዬ ነው ያመጣኋቸውና ሌሎቹ ትልልቅ ስለሆነ አነስ አነስ ያሉ ድንች ጨመርኩ ማለት ነው። ጌሙ ምንድነው? እዚህ ጋር 3 አለን፣ እዚህ ጋር 3፣ እዚህ ጋር 3፣ እዚህ ጋር 3፣ እዚህ ጋር 3። አሁን አንድ ትርፍ ይቻለች። ይችን ትርፍ ድንች በፈለግኩ ቦታ እዚህ ጋር ጨምራ እንደዚህ ስንቆጥርም 9 እንደዚህ ስንቆጥርም 9 መምጣት አለበት። ጌሙ እንደዛ ነው። ሉክ 1 2 3 4 5 6 7 8 9 ነው። አሁን ይሄ እንደዚህ ቨርቲካል ስናስበው ማለት ነው። 1 2 3 4 5 6 7 8 9 እንደዚህ ሆሪዞንታሉን ደግሞ ስንደምረው ማለት ነው ትሱቃለህ እንዴ? ስለዚህ ይችን አንድ ትርፏን የሆነ ቦታ ላይ ጨምራ እንደዚህም ስንቆጥር 9 መምጣት አለበት፣ አግድምም ስንቆጥር 9 መምጣት አለበት። ማጉደልም አትችልም ማለት ወደዚህ መገንጠልም አትችልም፣ መጨመርም አትችልም። ይሄን ማሸራሸት ቦታ መስጠት ነው። ቦታ ሰጠ ብቻ እንደዚህም 9 እንደዚህም 9 መምጣት አለበት። አይጌት ስለዚህ የተላስቀምጥሽ እሺ ቆይ 1 2 3 4 5 6 7 8 9 1 2 3 4 5 6 7 8 9 10 ልክ አይደለም። እንደዚህም 9 መምጣት አለበት፣ እንደዚህም 9። ስለዚህ ቀስ ብለህ አስበህ ወደዚህ 10 ነው የሆነው። ነው ትራይ አይ አዳማሪዋች ስለሆነች ከይችላል ሳንድ አዎ 4 2 3 3 2 4 1 2 3 4 5 ሞላ አንደኛ የትም ያልተሞከረ ጌም ነው ብዬ አስባለሁ። ቀላል ነው። እሺ ቆይ ሌላ ቀን ሌላ ጌም አመጣለሁ። ይሄ ቀላል ከሆነ እሺ። ውድ ተመልካቾች እናንተም በየቤታችሁ ሞክሩት እስኪ። አይደለ? በጣም ቀላል ነው። በጣም ቀላል ነው። አይ በሌላ ባለን ነገር ነው። ሽንኩርት ብቻ አይደለም። ኦኬ ሽንኩርት ነው ያለውኛ ቤት። አይ ተለቅ ይበል ብዬ ነው ለማየት እንዲመቸን እንጂ አነስ ባለ ነገርም መጫወት ይችላል። እና ጌሙ እንዴት አየው? ጌሙ አሪፍ ነው። ያልጠበቅኩት ነው። አይ አላሰብኩትም ነበር፣ ግን እዚህ ጋር እንዳጋጣሚ ነው የመጣል በግምት እንዳጋጣሚ። አይ ሳይ መጀመሪያ እዛ ጋር ማድረጌ ነው የጠቀመኝ። ለምን እንደዚህ ስቆጥረው 10 መጣ፣ እንደዚህ 9 መጣ። ስለዚህ መሀል ላይ የጋራ የሆነችዋን አንዷን ሳነሳ። ኦኬ እሺ ጎበዝ። ለማንኛውም ነው በጣም ጎበዝ ጭንቅላት አለ። አራ ለመደመር ነው ለመቀነስ። አይ በጣም ነው የሚፈትነው እኔ ብዬ ያሰብኩት የነበረ ግን ሌላ ተመልከቱ። ሌላ አሁን ላጫውት ሌላ ደስ ይለኛል። እሺ በቃ ሌላ ቆይሽ ላጫውት። ይሄ ግን በጣም ቀላል ብዬ የማስበው ነው። ምናልባት ከቻልከው እዚህ ጋር ላጫውት እንዴ። ይሄን ያህል ቀላል ነው ተባልኩ። እሺ አሁን ይሄ ጌም የሚሆነው ምንድነው? እዚህ ጋር 4 አለን፣ 4 ሽንኩርት ማለት ነው። ከዛ እዚህ ጋር 3 ሽንኩርት፣ ከዛ እዚህ ጋር 2፣ እዚህ ጋር 1። እነዚህን አንጠቀማቸውም። ስንት ነው ያለን? 1 2 3 4። ስለዚህ ወደዚህ ስንቆጥር 4 ነው። 1 2 3 4 ይሆናል ማለት ነው። አሁን ምንድነው የምታደርገው? አንዷን ብቻ በማንቀሳቀስ አንዷን ብቻ የሆነ ቦታ በማድረግ 4 3 2 1 ማድረግ ነው። ተገላቢጦሽ ማለት ነው።
ሲምፕልስት ኩዌሽን ማርያም በል ፎር ሚ የምር አይተዋል ከዚህ ማርያም እንዴት ካላየ እንዴት ነው ሲምፕልስ አክቹአሊ ከባድ ነው ግን ይሄ እኮ እንትን ነው ሜትሪክስ ይባላል የኢኮኖሚክስ ትምህርት በቃ ይሄን ከዛ 2 ሆኑ ከዛ 3 ሆኑ ይችን ስታስገቢያት 4 ሆነች ፈነቀለቻቸው 1 2 3 4 ከባድ ነው ከባድ ነው ወይኔ ውርደቴ በቃ ይቀራል እሺ ሌላ ካለ አይ በቃ ለዛሬ ይበቃናል ኧረ አይበቃንም እንደዚህ አማሙቀሽኝ አይ ለዛሬ ይበቃናል ለምን መሰለህ ሌላኛው ጌም በሌላ እቃ ነው መጫወት የምንችለው እንጂ በእንደዚህ አይደለም በቁጥር አይደለም ስለዚህ እኛ ቤት ቀላል ይሄ ጌም ለመፈተን በመሞከርሽ ያው መደነቅ አለብኝ አይደለ አዎ አንድ ያለው ግን ያው ፈታኝ ጥያቄ አይደለም ወይኔ ጉዴ እሺ በቃ በየቤታችሁ ሞክሩትና እስኪ ጉዳችሁ ነው ኧረ አይከብዳችሁም ኧረ ለማንኛውም ቴንኪው ስላያችሁት እናመሰግናለን ባይ